በእግር ኳስ ታሪክ ሁለት ነገስታት በአንድ ዙፋን መቀመጥ አይችሉም። ወይ አንደኛው ይወጣል ወይ አንደኛው ይወርዳል። ይሄ የእግር ኳስ እውነታ ነው። ዛሬ ኤሚሬትስ አይደለም ኦልድ ትራፎርድም አይደለም። ዛሬ ሜዳው ይሄ ነው። ከኋላ የምታያቸው ሰዎች ተራ ደጋፊዎች አይደሉም፣ ተፋላሚዎች ናቸው። 5 ዙሮች 5 አደገኛ ፍጥነት በመጨረሻም 20 ሺህ ብሩን የሚያሸንፈው ማለት ቀይ ሰይጣኖች ወይስ መድፈኞች? የመጀመሪያው ዙር የጉልበት ውድድር ነው የምናደርገው። ህጉ እዚህ ጋር የምታዩትን ነጭ መስመር ገፍቶ ማሳለፍ ነው። ገፍቶ ያሳለፈ ሰው አሸናፊ ይሆናል። ሬዲ ናችሁ? ሬዲ ነን። ጎ ጎ ጎ ጎ ጎ ጎ Round 2. Fight. Round 3. Fight. አሁን አንደኛው ዙር አልቋል። የአንደኛው ዙሩን አሸናፊ የማንቸስተር ዩናይትድ ደጋፊዎች ሆነዋል። በዚህ ውስጥ ደግሞ 2 ነጥብና 1000 ብር ሽልማት አግኝተዋል። አሁን ወደ ቀጣዩ የምግብ ውድድር እንሄዳለን። ዋንጫውን ከመብላታቸው በፊት የሚበሉት ምግብ ነው። ትችያለሽ አንበሴ። ክተችኝ ክተሹ ያንቺ ነው አንበሳው። ትችያለሽ ከተሽዋል። እነቤቴ ትችያለሽ እነቤቴ ወፈር አይደለም ዳይ ዳይ አንቺ ጃለሽ አንተናት ጀመራ አይበሉም። እስኪ ክታቹ አንቺ ትለጊልኛለሽ አባ አራ እንዳትደግሙ ነተኛል አንደኛ ይደረዘ ዛሬ ምግብ በሰውነት እንዳልሆነ አይተናል። አርሰናሉ ፍፄ በምግብ አልተቻለም። አሁን አርሰናል 1 ማንቸስተር 1 ነጥብ አስቆጥረዋል። እንግዲህ በበላ ሆዳቸው አሁን መሮጣቸው ነው። የአሁን ውድድራችን የሚሆነው የትንፋሽ ውድድር ነው። አቤላንና ሱራን መርጠዋል። አሁን ሱራ ሄዶ ነክቶ አንድ አፈንድቶ ተመልሶ መጥቶ እሱን ይነካዋል። ተመልሶ ያኛው ያፈነዳል ማለት ነው። ቀድሞ የጨረሰው ቡድን አሸናፊ ይሆናል። ተዝናኑ እንግዲህ ከኛ ጋር። በዚህ ውድድር አርሰናሎች ዲስኳሊፋይድ ሆነዋል። የዚህ ውድድር አሸናፊ እና የ1000 ብሩና የ2 ነጥብ ተሸላሚ የሚሆነው የማንቸስተር ዩናይትድ ቡድኖች ናቸው። የአራተኛው ዙር የጥያቄ ውድድራችን አሁን ደርሷል። በዚህ ውድድር 3 ጥያቄ ይጠየቃሉ። ከዛ ውስጥ ስለ ክለባቸው ምን ያህል ያውቃሉ የሚለውን እንጠይቃለን። የመጀመሪያውን ጥያቄ የምንጠይቀው ለአርሰናል ደጋፊ ነው። አርሰናል በታሪኩ ያለምንም ሽንፈት የፕሪሚየር ሊግ ዋንጫ ያነሳው በየትኛው የውድድር ዓመት? 2002-2003። ለዚህ ነጥብ ግማሽ ስለሌለን እንጂ ግማሽ የሚያሰጠው ነው። 2003-2004 ነው። ምንም አያሰጥም። ማንቸስተር ዩናይትድ በታሪኩ ለመጀመሪያ ጊዜ ትሬብል ወይም 3 ዋንጫ በአንድ ዓመት ያነሳው በስንት ዓመተ ምህረት ነው? በትክክል ተመልሷል። እሺ የአርሰናል የምን ጊዜም ከፍተኛ ግብ አግቢ ወይም ቶፕ ስኮረር ነው ማን ነው? ቴሪ ዳንኤል ኦሮኒ ተመልሷል። በዩናይትድ ታሪክ ብዙ ጨዋታዎችን በማድረግ ቀዳሚ ተጫዋች ማን ነው? በትክክል ተመልሷል።
ምንም አታውቅም። ብታውቅ የአርሰናል ደጋፊ ትሆናለህ። አትሆንም እኮ ብታውቅ ስለ ኳስ ብታውቅ ያልተነገረትም ኳስን አውቀን ነው። አርሰናል ከሃይበሪ ወደ ኤምሬትስ ስታዲየም የተዘዋወረበት በስንት ዓመተ ምህረት? አልተመለሰም። 2006 ዓመተ ምህረት። ኧረ በስመ አብ። አንዳንድ ዓመት በዚህ ውድድር አሸናፊ የሆነው የማንቸስተር ቡድን ነው። የ2 ነጥብና የ1000 ብር ሽልማቱን የመጨረሻውና ከፍተኛ ነጥብ የሚያስገኘውን የታርጌት ውድድር አሁን እናሳያለን። የኳስ ስኪላቸው እዚህ ጋር ይታያል። እንግዲህ 3 ዙሮች ሲኖሩት በእነዚህ 3 ዙሮች ውስጥ ሁለት ነጥቦች አሉ። ይሄን 2 ነጥብ ያገኘው ቡድን የዚህ ውድድር አጠቃላይ አሸናፊ ሊሆን የሚችልበት እድል አለው። አሁን የማንቸስተር ደጋፊዎች በ6 ነጥብ የአርሰናል ደጋፊዎች ደግሞ በ2 ነጥብ ውድድራቸውን እያደረጉ ይገኛል። አሁን ይሄኛውን ማሸነፍ ከቻሉ አርሰናሎች የዚህን ውድድር አሸናፊ መሆን የሚችሉበት እድል አለ። አሁን ቀጥታ የመጨረሻው ዙር የመጀመሪያው ውድድር እናደርጋለን። ታርጌቱ አልመታም። ከላይ እንትን አሁን ውድድራችን የሚሆነው ፔናልቲ የመምታት ውድድር ነው። አንዱ በረኛ ይሆናል፣ አንዱ ደግሞ መቺ ይሆናል። ከፍተኛውን ያገባው ቲም ወደ ሽልማቱ ተቃርቧል ማለት ነው። አሁን ቀጥታ ወደ ፔናልቲው የመጨረሻው ዙር የሶስተኛውና የመጨረሻ መለያውን ጨዋታ ልናደርግ ነው። ይሄኛው ትንሽ ከበድ ሚል ይመስለኛል። ከጎሉን አንግል ወይም የላይኛውን አግዳሚ መቅጨት ነው ጨዋታው። ይሄን የሚያገኘው ቲም 3 ነጥብ ያገኛል። አሁን ቀጥታ ወደ አንግሉ ማንቸስተር ዩናይትድ ነው። አለቃ ነን እኛ የፕሪሚየር ሊጉ አለቃ ነን። ገባ ልንከበር ይገባል። የዚህ ውድድር አሸናፊው የማንቸስተር ዩናይትድ ደጋፊዎች ሆነዋል። የ20,000 ብሩን ሽልማት ጠቅልለውታል። እንግዲህ የአርሰናል ደጋፊዎች ምንም ማድረግ አንችልም። በቀጣይ ምን አይነት ጨዋታዎችን ለእናንተ እንደምናቀርብላችሁ ኮሜንት ላይ አስቀምጡልን። ሰብስክራይብ አድርጉ በሏቸው። እስቲ ሰብስክራይብ ያደርጋል 1056